ሰላም ውድ የኤርሚ ዩቲዩብ ቻናል ቤተሰቦች፣ በዛሬ ቪዲዮ ለማየት የምንሞክረው ከኢጣሊያን ገቨርንመንታል ስኮለርሺፕ አንዱ የሆነውን ሜሳይ ኢጣሊያን ገቨርንመንታል ስኮለርሺፕ ይሆናል። ሙሉ አፕሊኬሽን ፕሮሰሱ እስከ መጨረሻው ለማየት ሞክሩ። ኢት ኢዝ ዋን ኦፍ ኢጣሊያን ገቨርንመንታል ስኮለርሺፕ ኢን ኢጣሊ ከሚገኙት ውስጥ ዋን ኦፍ ሲሆን እና ደግሞ አድሚሽን ፈርስት ማግኘት አይጠበቅባችሁም። ዊች ኢዝ ሜሳይ ስኮለርሺፕ አፕላይ አድርጋችሁ አድሚሽናችሁን ብታገኙ ወይም ደግሞ አፕላይ ያደረጋችሁበትን ፊል ማድረግ ትችላለችሁ። እስከ 3 አፕሊኬሽን ስላለው ዊል ሲ ዳት ኔክስት ኤንድ ኦልሶ ዴድላይን ስናይ ዊች ኢዝ ሜይ 15 2025 ድረስ ይቆያል ዲስ ሜሳይ ስኮለርሺፕ። ሶ ኢን ዲቴል በኋላ እናየዋለን። ሁ ካን አፕላይ የሚለውን ስናይ ፈርስት ዋን ዊች ኢዝ ማስተርስ ዲግሪ አፕላይ የምታደርጉ አፕላይ ማድረግ ትችላላችሁ። ዊች ኢዝ ባችለር ዲግሪ ያላችሁ። ደን ፒኤችዲ ፕሮግራም አፕላይ የምታደርጉ ዊች ኢዝ ማስተርስ ያላችሁ አፕላይ ማድረግ ትችላላችሁ። ዴር ኢዝ ኦልሶ ኤክሰፕሽን ፎር ደ ባችለር ዲግሪ። ባችለር ዲግሪ ግን which is higher educationአችሁን which is ITS አካዳሚ የሚባል አለ which is ወደ ሰሜን ሆቴል አካባቢ የሚገኝ እዛ የተማራችሁ ብቻ 3 ስሎት አለ። 3 ቦታ ላይ አፕላይ ማድረግ ትችላላችሁ። ለኢትዮጵያ የተሰጣት 3 ስሎት ስለሆነ 3ቱን አፕላይ ማድረግ ትችላላችሁ። ግን ዲስ ዋን በጣም ታይትና ጠባብ የሆነ እድል ስለሆነ which is higher educationአችሁን which is the Italian State of Comprehensive Institute in አዲስ አበባ የሚገኘውን እዛ የተማራችሁ ከሆናችሁ ብቻ አፕላይ ማድረግ ትችላላችሁ። then when it comes to benefit, the first one which is payment enrollment ወይም ደግሞ tuition fee exemption ይኖራል። the first one exempted ትሆናላችሁ። the second one ደግሞ which is health and medical ኢንሹራንሳችሁን ከከፈላችሁ ወይም ደግሞ እሱ ሪምበርስ ይደረግላችኋል ወይም ደግሞ ያንን ከቨር ያደርጋል። the third one which is 9000 ዩሮ ነው። 9000 ዩሮ which is በየርሊ ቤዝድ ነው የሚሰጠው which is ከኖቬምበር 1 2025 እስከ ጁላይ 31 2025 ይሰጣል። ይሄ ሪኒዌብል ነው። አፕቱ 2 ይርስ ይጠቅማል ማለት ነው። which is 9000 ማለት which is 18000 ይሰጣችኋል በሁለት ዓመት ማለት ነው። then what are the installment የሚለውን ስናይ በምን ወይ ነው የሚከፈላችሁ ይሄኛው 9000 ዩሮ the first one which is 4500 ዩሮ the first installment ይሰጣችኋል። ሞር ኦፍ ኖቬምበር አካባቢ ነው የሚሰጣችሁ which is አቴንዳንሳችሁ ታይቶ ነው። the second one ደግሞ ግሬዳችሁም ሊታይ ይችላል ኦር ደግሞ የእናንተ አቬላቢሊቲ ይታያል። ተሰርዷን ደግሞ which is 2000 ዩሮ ነው which is ኤግዛማችሁ ታይቶ ይሰጣችኋል ማለት ነው። ስለዛ ኢቫሉዌሽናችን ምንድነው የሚሆነው? the first one enrollment, the second one አቴንዳንሳችሁ፣ the third one ደግሞ which is ሪዛልታችሁ ነው የሚታየው ማለት ነው። ሶ ወደ ቀጣይ ስቴፕ ከመሄዳችን በፊት ድሪም ሶሉሽን ኮንሰልታንሲ የሚለውን እንመልከት። ድሪም ሶሉሽን ኮንሰልታንሲ እኛ የጀመርነው ሰርቪስ ነው። ከዚህ በፊትም የነበረ ሲሆን ሞር ኦፍ አሁን በኦፊስ ደረጃ የሚሰጥ ሲሆን ዞስ ዋር አፕላይንግ እና ደግሞ አድሚሽን ያገኛችሁ ኢንተርቪው ፕሪፓሬሽን፣ ዶክመንት ፕሪፓሬሽን ኤንድ ሰብሚሽን እና ደግሞ ስኮላርሺፕ ሰርቪስ አዝ ዌል አስ ቡኪንግ ሰርቪሶችን ማግኘት ትችላላችሁ። ስፔሻሊ ደግሞ ኦንላይን ፔመንት ሰርቪሶች ለአፕሊኬሽን ፊ ይሆን ይችላል፣ ለሄልዝ ኢንሹራንስ ኦር አዘር ሌጋላይዜሽን ፕሮሰስ ፊዎች የምፈልጉ ከሆነ በእኛ መንገድ ማለፍ ትችላላችሁ ማለት ነው። አድሚሽን ያላገኛችሁ ደግሞ ሆል ፕሮሰሱን በእኛ በኩል ማሳለፍ ትችላላችሁ። ደን እንዴት ነው ኮንታክት ማድረግ የምትችሉን እኛን? ፈርስት ዋን ዊች ኢዝ ዩቲዩብ ቻናላችን ነው፣ ሁሉም ያውቀው ኤርሚ ቲዩብን ነው። ሰከንድ ዋን ደግሞ ዊች ኢዝ ቴሌግራም ቻናላችን ድሪም ሶኮን ወይም ደግሞ ኤርሚትን መጠቀም ትችላላችሁ። አብዛኛው ጊዜ ላይቭ ሴሽኖች አርብ እናዘጋጃለን። እዛ ላይም ጆይን ማድረግ ትችላላችሁ። በሶስቱ ዩዘር ኔሞች ደግሞ ገብታችሁ ኤኒ ኩዌሽን ካላችሁ ዴም ማድረግ እንዳረሱ ማለት ነው። ሶ ሌትስ ፕሮሲድ ቱ ሃው ቱ አፕላይ የሚለውን ስናይ ፈርስት ዋን ዊች ኮል ነው የምናየው። ኮል ላይ ወደ 4 ፒዲኤፎች አሉ። እነዚህ ማንበብ ትችላላችሁ። ኤክስፓየር ዴቱ ቅድም እንዳልኳችሁ ዊች ኢዝ 16/05/2025 እንደሆነ እንዳረሱ። ስለ ኮሉ ዲቴል ማንበብ ትችላላችሁ ቴሌግራም ቻናላችን ላይ። ያንን ዶክመንት አታች ስለምናደርገው ችግር የለም። ዋት አር ዘ ኤሊጂብል ካንትሪስ የሚለውን ስናይ እዚህ ጋር እንደምታዩት ዋን ኦፍ ኤሊጂብል ካንትሪ ኢትዮጵያ አለች ማለት ነው። ስለዛ ኤሊጂብል ነን ማለት ነው። ሶ ይህንን ዲቴል ኮሉን ማየት ትችላላችሁ። ፈርስት ሎጊን ላስት ይር አካውንት ካላችሁ ሎጊን ማለት ትችላላችሁ። ፓስወርዳችሁን ቢጠፋ ፎርጌት ብላችሁ ወደ ኢሜይላችሁ ይላክላችኋል። ኢፍ ዩ ዶንት ሃቭ ኤኒ አካውንት ደግሞ ዊል ሴይ ሬጂስተር እንላለን ማለት ነው። ሬጂስተር ብለን ፈርስት ዋን ዊች ኢዝ ፐርሰናል ዳታ፣ ደን ቀጣይ ዶክመንቴሽን፣ ላስት ዋን ደግሞ ክሬዴንሻል ነው የሚሆነው ማለት ነው። ሶ ሶስቱን ስቴፖች እንሄዳለን ማለት ነው። ፈርስት ዋን ፐርሰናል ዳታ፣ ኔማችሁ ላይ ኢፍ ኢት ኢዝ ፖሲብል ስማችሁን ብቻ ጻፉ። ኢፍ ስምስ ደግሞ ስምና የአባታችሁን ብትጽፉ ዴር ኢዝ ኖ ፕሮብለም ማለት ነው። ስለዛ እኔ ሌትስ ስሜን ጻፍኩኝ ማለት ነው። ደን ስሜን ከጻፍኩኝ በኋላ እዚህ ጋር ደግሞ ሰርኔም ይላል። ሰርኔም ኦልዌይስ የአያታችን ስም ነው የሚሆነው። ሶ ዊ ራይት የአያታችን ስም
እዚህ ጋር በጣም ጥንቃቄ ማድረግ ያለባችሁ ስፔሻሊ አድሚሽን የተጠቀማችሁበትን ወይ እዚህ ጋር ኮፒ ማድረግ አለባችሁ። ዲፍረንስ መፍጠር የለባችሁ ማለት ነው። ደን ሰከንድ ዋን ዊች ኢዝ ዴት ኦፍ በርዝ ዴት ኦፍ በርዛችሁን መንዝ ደን ዴይ ደን ይር ነው የምታስገቡት። ሶ ይራችሁን ታስገባላችሁ። ደን እዚህ ጋር ኔክስት ስቴፕ ሴክሳችሁን ትመርጣላችሁ። ከመረጣችሁ በኋላ ቴሌፎን ነምበር ማስገባት ትችላላችሁ። አይዘር 251 ኦር ደግሞ 09 ብላችሁ መጀመር ትችላላችሁ። ደን ሲቲዝንሺፓችሁን ኢትዮጵያ መረጥን። ካንትሪ ኦፍ በርዝ ራሱ ይመርጥልናል። ደን ካንትሪ ኦፍ ሬዚደንስ ኢፍ ዩ አር ሊቪንግ አይዘር ዱባይ ኦር አዘር ፕሌስ ከሆነ እሱን ትሞላላችሁ። ኢፍ ኢት ኢዝ ደ ሴም ከሆነ ሬዚደንሳችሁና በርዛችሁ ደ ሴም ዴይ ይሆናል ማለት ነው። ደን ደ ሴም ፕሌስ ከሆነ በኋላ ፕሌስ ኦፍ በርዝ ደግሞ እንደምትጠይቁት ዊች ኢዝ ስቴታችሁን የምትጠይቁት ደሰ እኔ አዲስ አበባ ብያለሁ። እናንተ ደግሞ የምትኖርበትን ቦታ ስፔሲፊካሊ መሙላት እንዳረሱ ማለት ነው። እዚህ ጋር ምንድነው የሚያሳየው እነዚህ የምትሞሏቸው ኔሞችና ኤቭሪ ዲቴል የታስቱቢ ከአይዲያችሁ ወይ ከፓስፖርታችሁ ጋር ተመሳሳይ መሆን አለበት ይላል። ደን ዊ ዊል ሴይ ኔክስት እንላለን ማለት። ዋት አር ደ ፕሩፍ ኦፍ ታይፕ ኦፍ ዶክመንት አይዘር አይዲ ካርድ መጠቀም ትችላላችሁ ኦር ደግሞ ፓስፖርት። እዚህ ጋር ምንድነው አድቫንቴጃችሁ ናሽናል አይዲ መጠቀም ትችላላችሁ ማለት ነው። ደን ዶክመንት ነምበር ይጠይቃል። ፎር ደ ናሽናል አይዲ ከሆነ የፊን ነምበር ትጠቀማላችሁ። የፊት ዶክመንት ፎር ደ ፓስፖርት ከሆነ ኢፒ ብላችሁ ትጀምራላችሁ ማለት ነው። ደን ኢሹድ ባይ ማን ነው ኢሹ ያደረጋችሁ ይላል። ፎር እዚህ ጋር ፎር ደ ፓስፖርት ዊች ኢዝ ማንን የምንሞላው ዊች ኢዝ ዲፓርትመንት ኢሚግሬሽን ወይ ናሽናሊቲ አፌርስ የሚለውን ነው። ሶ እሱን እንሞላለን። ሶ ኤቭሪ ዲቴል እዛ ጋር ፓስፖርታችሁ ላይ ስላለ ኤቭሪ ዲቴል መሙላታችሁን እንዳረሱ። እሱን ከሞላችሁ በኋላ ደ ኔክስት ስቴፕ ምንድን ነው የሚሆነው ዊች ኢዝ ዴት ኦፍ ኤክስፓየሪ ዴት። ኤክስፓየሪ ዴት ይጠይቃችኋል። ሶ ኤክስፓይሬሽን ዴታችሁን ትሞላላችሁ ማለት ነው። ኢሹድ ባይን ከሞላችሁ በኋላ ኤክስፓየር ዴታችሁን ከመንዝ ጀምራችሁ ደይ ደን አፍተር ዳት ዩ ዊል ፕሮሲድ ቱ ደ የር ማለት ነው። ደን እዚህ ጋር ፒዲኤፍ ዶክመንት አታች ያደርጉ ይላል። አይዲ ከሆነ አይዲያችሁን፣ ፓስፖርት ከሆነ ደግሞ ፓስፖርታችሁን ታደርጋላችሁ። እዚህ ጋር ኔም እና ኤቭሪ ዲቴል ተመሳሳይ መሆን አለበት እና ደግሞ ሌዛን 2 ሜጋባይት መሆን አለበት ማለት ነው። ሶ ዊል ፕሮሲድ ቱ ደ ኔክስት ደ ላስት ዋን ክሬዴንሻል። ክሬዴንሻል ማለት ዩዘር ኔም እና ፓስወርዳችሁን እዚህ ጋር ነው የምትመርጡት። ብዙ ጊዜ ኮሜንት ላይም እንዳየሁት የሪጀክት እያደረገ ነው። ማለትም ላስት ይር አፕላይ ካደረጋችሁ ፕሊዝ አይዘር ክሬዴንሻላችሁን ቀይሩ ኦር ደግሞ በፊቱ የምታስታውስ ከሆነ ፓስወርዳችሁን ፎርጌት በሉ ማለት ነው። ሶ ዩዘር ኔም እንሞላለን፣ ኢሜል አድሬሳችንን እንሞላለን። ደን ፋይናሊ ፓስወርዳችን ስንሞላ አንድ ካፒታል አፐር ኬዝ ያስፈልጋል፣ ሎወር ኬዝ ያስፈልጋል፣ ሌላ ደግሞ ሲምቦል ያስፈልጋል። ሲምቦል ዊች ኢዝ ሃይፈን መጠቀም ትችላላችሁ፣ ዶት ማድረግ ትችላላችሁ። ዴር አር 3 ብቻ ነው። አት ኦር አዘር ቲንግ መጠቀም አትችሉም። ኮንፈርም ካላችሁ በኋላ ዊች ዲክላሬሽኑን ክሊክ አድርጋችሁ ዊል ሴይ ኔክስት። ኔክስት ስትሉ ሎጊን እንድታደርጉ ይጠይቃችኋል። ዊች ኢዝ ዩዘር ኔም በሰጣችሁትና ፓስወርዳችሁን በሰጣችሁት መንገድ ተሞላላችሁ ማለት ነው። ሶ ይህንን ከሞላችሁ በኋላ ምንድን ነው የምትሉት ዊል ሴይ ሎጊን ትላላችሁ። ሎጊን ስትሉ ዊች ኢዝ ኦቲፒ ነምበር ይላካል። ኦቲፒ ለምንድነው የሚላከው? ወደ ኢሜል ቫሪፊኬሽን ለመጠየቅ ማለት ነው። ሶ ወደ ኢሜላችን እንሄዳለን። ዴሪዝ እዚህ ጋር እንደምታዩት ኦቲፒያችን ተሰጥቶናል። ዳይሬክት ኮፒ ካደረጋችሁት አይሰጣችሁም ወደዛ ፔስት ለማድረግ። ሶ እያንዳንዱን አስታውሳችሁ መሙላት ሞክሩ። እዚህ ጋር እንደምታዩት አንድ ብቻ ነው የሞላልኝ። ሶ እያንዳንዱን እያስታወስኩኝ እሞላለሁ ማለት ነው። ደን አፍተር አይ ፌል ዳት ምንድነው ኔክስት ላለው ማለት ነው። ኦቲፒን ቫሪፋይ ሳደርግ እዚህ ጋር ጥግ ላይ እንደምታዩት ሀብቴ የሚለውን ዊች ኢዝ ዩዘር ኔምን ተጠቅሞ ከፍቶልኛል ማለት ነው። ሶ ማይ አፕሊኬሽን የሚለውን ክሊክ እናደርጋለን። ማይ አፕሊኬሽን ስነኩ እዚህ ጋር ከዚህ በፊት አፕላይ ካደረጋችሁ ዲቴላችሁን እዚህ ጋር የምታዩበት ነው። ኢፍ ኢት ኢዝ ኖት ደግሞ ዊች ኢዝ ክሬት ኒው አፕሊኬሽን የሚለውን ክሬት አድርገን ወደ አፕሊኬሽን ፕሮሰሱ እንሂድ። ዴር አር 3 ኦፕሽንስ አሉ። ደ ፐርሰናል ኢንፎርሜሽን ደን ደ ኮርስ ዲስክሪፕሽን እና ፋይናል ደግሞ ሪኳየርድ ዶክመንቶች ናቸው ማለት ነው። ሶ ደ ፈርስት ዋን ፐርሰናል ኢንፎርሜሽን ከዚህ በፊት የሞላችሁት ኢንፎርሜሽን ስላለ ፐርሰናል ኢንፎርሜሽኑን ዩ ሃቭ ቱ ፓስ ኢት ማለት ነው። ኔክስት ብለን እናልፋለን፣ ምክንያቱም ቅድም ለሬጂስትሬሽን ስለሞላን ማለት ነው። ደ ሰከንድ ዋን ዊች ኢዝ ደ ኮርስ ዋን ነው። ኮርስ ዲስክሪፕሽን ላይ ደ ፈርስት ዋን ኢት ኢዝ ዮር ፈርስት ታይም ይላል ዊች ኢዝ ኖ እንላለን ማለት ነው። ከዚህ በፊት አድርጋችኋል ነው ኖ ነው የምንለው ማለት ነው። ደን እዚህ ጋር ኮርስ ይጠይቃል ዊች ኢዝ ደ ማስተርስ ዲግሪ ነው። ባችለር እንዳልኳችሁ በጣም ታይት ነው ዊች ኢዝ ዩ ሃቭ ቱ ለርን አይቲኤስ ስኩል ላይ መማር አለባችሁ ማለት ነው። ሶ እዚህ ጋር ማስተርስ መረጥኩ። ደን ግሬዲንግ ሲስተም በጣም አስፈላጊ ነው፣ ምክንያቱም ስኮላርሺፕ ኢዝ ገቨርንመንታል ቢሆንም ዊች ኢዝ ደ ሜሪት ቤዝ ስኮላርሺፕ ነው። ስለዛ ግሬዲንግ ሲስተማችሁን ያስፈልጋል። እዚህ ጋር 3.87 እኔ ሞልቻለሁ ማለት የራሴን ግሬድ ሞልቻለሁ። ደን ዩኒቨርሲቲያችሁን እዚህ ጋር ትሞላላችሁ። ዩኒቨርሲቲ ስትሞሉ የሀፍት ነው 3 ዩኒቨርሲቲዎችን መምረጥ አለባችሁ። 3 ከተቻለ
ግን ዩኒቨርሲቲ ታዲያ አፕላይ ካረጋችሁ አንድ ብቻ ቢመርጡ ይመከራል። ምክንያቱም በዛ ዩኒቨርሲቲ ታዲ ስለምትቀጥሉ ማለት ነው። ምክንያቱም አንድ ዩኒቨርሲቲ ታዲ ላይ አፕላይ ያደረጋችሁ ማለት you have to continue the whole process with the ዩኒቨርሲቲ ታዲ አፕሊኬሽን ስለሆነ ማለት ነው። ዩኒቨርሲቲ ታዲ ዩኒቨርሲቲው ሞላሁኝ እንደ ኮርስ ኔም ሞላሁኝ እዚህ ጋር እንደምታዩት ኤምኤስሲ ስለው ሪጀክት እያደረገ ነው። ስለዛ we have to change it for the masters እናንተን ለማሳየት ነው። ሶ ማስተርስ ኢን ኢንጂነሪንግ ብዬ ሞላለሁ። ደን ፓድዋ ዩኒቨርሲቲ ኦፍ ፓድዋ የት ነው የሚገኘው የሚለውን ሲቲውን ጎግል ላይ ሰርች አድርጋችሁ ለሴኔ ራንደምሊ ፓድዋ ልበለው። እናንተ ግን ፓድዋ ዩኒቨርሲቲ የት እንደሚገኝ ትሞላላችሁ። ኦር ጄኖቫ አዘር ቲንግ ትሞላላችሁ። ዴር ኢዝ 3 ኦፕሽንስ ሶ አድ ኒው ብለን እንቀጥላለን ማለት ነው። ሶ ዌን ዊ ሴይ አድ ኒው ስንል ድጋሚ ተመሳሳይ ነገር ይመጣል። ዩኒቨርሲቲ ኮርስ ኔም እና ሲቲ ይመጣልናል ማለት ነው። ሶ ፈርስት ዋት ዩ ሃቭ ቱ ዱ ኢዝ ዩኒቨርሲቲውን ትመርጣላችሁ። ዩኒቨርሲቲ ኦፍ ሌሴ እኔ ዩኒቨርሲቲ ኦፍ ጄኖቫ ተሰከንድ ቾይዜ ነው ብዬ ሞላሁኝ ማለት ነው። ዩኒቨርሲቲ ኦፍ ጄኔቫ ሞላው። ደን ኮርስ ኔም ሞላለው ዊች ኢዝ ማስተር ሲን አዘር ቲንግ ሌሴ እኛ ለማሳየት ማስተር ሲን ኮንስትራክሽን እንበለው። ኮንስትራክሽን ካለም በኋላ ደን ሲቲውን ደግሞ እንጠይቃለን። ሲቲውን ሌሴ እኔ ጄኖቫ ልበለው። ግን እናንተ ዩኒቨርሲቲያችሁ ስፔሲፊክ የሚገኝበትን ሲቲ ጎግል ላይ ኢዝሊ ማግኘት ትችላላችሁ። ደን ደሰርዷን ደግሞ መጨመር ትችላላችሁ። ሌሴይ እኔ ሁለቱ ሞላው። ደን ላንጉቼን እመርጣለሁ ዊች ኢዝ እንግሊሽ። ሴቭ አስ ድራፍት ካላችሁ ሌላ ቦታ ወይም ደግሞ ድጋሚ ስትመለሱ ከዚህ ነው የሚያስጀምራችሁ። ኔክስት ካላችሁ ደግሞ ፎር ደ ኔክስት ስቴፕ ይሄዳል ማለት ነው። ደ ላስት ዋን ዊች ኢዝ ደ ሪኳየርድ ዶክመንት አታች የምታደረጉበት ታይም ደርሳችኋል። ዊች ኢዝ ካሪኩለም ቪቴ፣ ኳሊፊኬሽን ፎር ኢንሮልመንት፣ ትራንስክሪፕት ደን ኦልሶ ደ ሞቲቬሽን ሌተር፣ ላንጉጅ እና አዘርቲንግ አለ። አንዱን ዘልዬ በኋላ ላይ ያሳያችኋለሁ እንዴት እንደሚመጣ። ሶ ደ ፈርስት ዋን ዊች ኢዝ ካሪኩለማችንን ዊች ኢዝ ካሪኩለም ቪቴ ሲቪያችንን ሞላን። ደ ሰከንድ ዋን ዊች ኢዝ ኳሊፊኬሽን ኦፍ ኢንሮልመንት ዊች ኢዝ አወር ዲግሪ ማለት ነው፣ ዲግሪያችንን ሞላለን። ደ ሰርድ ዋን ዊች ኢዝ ደ ትራንስክሪፕት ነው፣ ትራንስክሪፕታችሁን ከ1 ዓመት እስከ 4 ዓመት ወር እስከ 5 ዓመት ያለውን ትሞላላችሁ። ደን ደ ሰርድ ዋን ዊች ኢዝ ደ ሞቲቬሽን ሌተር ነው። ሞቲቬሽን ሌተር ላይ ኤቭሪ ታይም ፎከስ ማድረግ ያለባችሁ ሞቲቬሽን ሌተር ሪሌትድ ቱ ደ ሜሳይ ስኮላርሺፕ የምትጽፉት ነው ማለት። እዚህ ጋር ላንጉቹን ዘልየዋለሁ። በኋላ ላይ ምን እንደሚለኝ አብረን እናያለን። ዲያዘር ዶክመንት ላይ ምንድነው የምታስገቡት? ስፔሻሊ ሪኮሜንዴሽን ሌተር ብታስገቡ ይመከራል። ኦር አዘር ዶክመንቶች ሰርቲፊኬሽኖች ካሏችሁ ደግሞ የሀፍቱ መርጂት ማድረግ አለባችሁ ማለት መርጅ አርጋችሁ ሰርቲፊኬታችሁን ኢቨን ኦልሶ ሪኮሜንዴሽናችሁን መርጅ አርጋችሁ አሰሆል ማስገባት ትችላላችሁ። ደን እዚህ ጋር መሰጡት ዶክመንትና ኤቭሪ ዲቴል ፎልስ አለመሆኑን የሀፍቱ ክሮስ ቼክ አድርጋችሁ ሁለቱም ቦክስ ቲክ ታደርጋላችሁ ማለት ነው። ኤቭሪ ዲቴል እዚህ ጋር እንደምታዩት ማንበብ ትችላላችሁ ታይም ቴክ አድርጋችሁ፣ ግን ሁለቱም ቴክ ማድረጋችሁ ስለማይቀር ወይም ዊ ሴይ ኔክስት እዚህ ጋር አንድ ዘልያለሁ ዊች ደ ላንጉጅ ዋን እንደምታዩት ሚሲንግ ፓርት ይለኛል ማለት ነው። ሶ አይ ዊል ጎ አፕ ወደ ላይ ሄድና ላንጉጅ ሰርቲፊኬሽናችን እዚህ ጋር የብሰው ጥያቄ ነው፣ በኋላ ላይ እንመልሰዋለን። ላንጉጅ ሰርቲፊኬሽናችሁን አታች ማድረጋችሁ እንዳረሱ። ሰው አታች ያደረግን ደን ዊ ዊል ሴይ ኔክስት። ደን ወን ዩ ካም ቱ ኔክስት እዚህ ጋር እንደምታዩት ሶስቱ ቦክሶች ቲክ ተደርጓል ማለት ነው። ሶስቱንም ሞልተናል። ኤቭሪ ዲቴላችሁን እዚህ ጋር አንብባችሁ ኤኒ ሚሲንግ ፓርት ኦር ዶክመንቴሽን ፕሮብለም ካለ ወደ ኋላ ተመልሳችሁ ክሮስ ቼክ ማድረጋችሁ እንዳረሱ። እዚህ ጋር እንደምታዩት ሁለት ፊልድ መርጫለሁ ከሲቲው ጭምር። ደን አታች ያረኳቸው ዶክመንቶች ኤቭሪ ዲቴል እዚህ ጋር ተደርድረዋል። ሶ ኤቭሪ ዲቴሉን ካየም በኋላ ቱ ደ ፋይናል ወደ ታች ወርደን ይህንን አፕሊኬሽን ፕሮሰስ አይዘር አሰ ፒዲኤፍ ማውረድ እንችላለን ኦር ዊል ሴይ ሴንድ እንላለን። ግን ኤኒ ፕሮብለሞች ቢመጡ ወይም ደግሞ ጀስቲፋይ ለማድረግ ሁለቱም ቦክሶች ቲክ ካደረግን በኋላ ዊ ሃቭ ቱ ኤክስፖርት አሰ ፒዲኤፍ ማድረግ አለብን። ኤክስፖርት አሰ ፒዲኤፍ ማድረጋችን ምንድነው አድቫንቴጁ? እኛ ጋር የሚቀር ዶክመንት አለ ማለት ነው። በት እዚህ ጋር ኤክስፖርት አሰ ፒዲኤፍ ካልን በኋላ ዳውንሎድ ማድረግ እንችላለን። ደን ፋይናሊ ሴንድ እንላለን። ሴንድ ስንል አፕሊኬሽን ፕሮሰሳችን በዚህ መልኩ ይጠናቀቃል። ዋት አር ደ ፍሪኩዌንትሊ አስክድ ኩዌስችን አባውት ደ ሜሳይ ስኮላርሺፕ ደግሞ የሚለው ስናይ ደ ፈርስት ዋን አባውት አፕሊኬሽን ነው የምንጠየቀው ዊች ኢዝ ኮሜንት ላይ እንዳገኘ ነው። ሜሳይ ስኮላርሺፕ ከዩኒቨርሲቲ አድሚሽን ጋር ኢት ኢዝ ሰፓሬት ነው ማለትም ሜሳይን ቀድማችሁ አፕላይ ማድረግ ትችላላችሁ፣ ዩኒቨርሲቲ አድሚሽን ቀድማችሁ አፕላይ ማድረግ ትችላላችሁ። ኢትስ ኖት ሪሌትድ ሪዛልት ሲመጣ ነው ሪሌተብል የሚሆነው ማለት ነው። አድሚሽን ኦር ቪዛ ስታገኝ ነው ሪሌተብል የሚሆነው እንጂ ዴይ አር ሰፓሬት መሆናቸውን እንዳረሱ። ዲስ ኢዝ ዋን ኦፍ አባውት አፕሊኬሽን የተጠየቅነው ነው። ሰከንድ ዋን ዊች ኢዝ እንግሊሽ ፕሮፊሸንሲ ፕሩፍ ነው የምንጠይቀው። አይኤልቲኤስ ቶፍል ኦር ዶሊንጎ ያስፈልጋል የሚለው ዊች ኢዝ ሚዲየም ኦፍ ኢንስትራክሽን ዳት ኢዝ ኢነፍ ፎር ሜሳይ ስኮላርሺፕ። ስለዛ ሪኳየርመንቱን
ማሰብ የለባችሁ ማለት ነው። ሰከንድ ዋን ዊች ኢዝ ወሳኙ ነገር ኤጅ ሪኳየርመንት ነው። ፎር ደ ማስተርስ ዲግሪ ከምን ዓመት ጀምሮ ነው የሚለው ዊች ኢዝ ከ28 ዓመት በታች 28 ዓመት ኦር ያንገር መሆን አለባችሁ ወይም ደግሞ መወለድ ያለባችሁ ኢት ሃዝ ቱ ቢ አፍተር ሜይ 16 1996 በላይ ካልሆነ በስተቀር ዩ ዶንት ሃቭ ቱ አፕላይ ወይም ደግሞ ኤሊጀብል አይደላችሁ ማለት ነው። ፎር ደ ፒኤችዲ ፕሮግራም ደግሞ አሁንም ተመሳሳይ ነገር ነው። ዩ ዶንት ሃቭ ቱ ቢ ከ30 ዓመት በላይ መሆን የለባችሁ ማለትም ቦርን መሆን ያለባችሁ ዊች ኢዝ ከሜይ 16 1994 በኋላ መሆን አለበት ማለት ነው። ካልሆነ ዩ አር ኖት ኳሊፋይ ወይም ደግሞ ኤሊጀብል አይደላችሁ ማለት ሶ ፍሪኩዌንትሊ የሚጠየቁ ጥያቄዎች እነዚህ ናቸው። ሶ እንደምታዩት አፕሊኬሽን ፕሮሰሱ በዚህ ወይ ጨርሰናል ማለት ነው። ሴንድ ካለም በኋላ የሀፍቱ ወይት ደ ሪዛልት ማለት ነው። ሶ የዛሬ ቪዲዮ ይሄንን ይመስላል። ኖ ትንሽ እንደቆየን እና ብዙ አፕሊኬሽኖችን በድሪም ኮንሰልታንሲ ማሳለፍ ትችላላችሁ። ይመቻችሁ። ፒስ